أهلا وسهلا. اليوم رح نتعلم كيف نغسل الملابس باللغة الإثيوبية. ሰላም የገሬ ልጆች ዛሬ ማሳያችሁ ልብስ እንዴት ማጠብ እንዳለብን ነው። ተከታተሉ። መጀመሪያ ላይ ነጩን ልብስ እንመርጣለን። መጀመሪያ ስለሚታጠብ ማለት ነው። ጂንስም ለራሱ ጥቁር ልብሶችንም ለብቻ ነው የምናጥባቸው። መጀመሪያ በደንብ እንፈትሻለን። ውስጥ ብር ካለ ወረቀት ካለ ማንኛውም ነገሮች መፈተሽ አለብን ቅድሚያ ማለት ነው። አሁን ላይ ጨርሻለሁ። የልብስ ማጠቢያ ሁለት አይነት ነው። አውቶማቲክ የሆነና አውቶማቲክ ያልሆነ ነው። የኔ አሁን ማጥብበት አውቶማቲክ አይደለም። እንዴት እንደማጥብ ተከታተሉ። መጀመሪያ ይሄ ውሃ ስቦ የሚሄድልን እንለቃለን። ከዛ ይሄን እከፍታለሁ፣ መብራት አበራለሁ። ከዛ ቀጥዬ ውሃ እሞላለሁ ማለት ነው። የምፈልገውን ያክል ውሃ ሞልቻለሁ። አሁን ኦሞ ነው የምጨምረው። ኦሞ ጨምሬያለሁኝ። ከዛ ምንድነው ማደርገው የምሰጠው ደቂቃ አለ። አሁን እያጠበልኝ ነው። ከዛ ነጭ ልብሶችን ከታለሁ። አሁን ልብሱን ማሽኑ አጥቦ ጨርሶልኛል። ደቂቃውን ጨርሷል። ይሄን በመክፈት ይሄንንም ከፍታለሁ። እዚህ ጋር እቺ ያለች ልብሱ በዚህ ውስጥ እንዳይገባብኝ ወደ ታች አድርጋ ልትይዝልኝ ነው። እቺን አወጣለሁ። እዚህ ያለውን ልብስ ብትን አድርጌ ውስጥ ከታለሁ። እዚህ ከዛ እቺን ውስጥ አስገባለሁ። ከዛ እቺን በመክደን በደንብ ይሄንም ገጥማለሁ። ይሄ የሚጨምቅልኝ ነው ማለት ነው። አሁን እዚህ ላይ መረዳት ያለባችሁ ይሄ የሚጨምቅልኝ ነው። ይሄ ደግሞ ይሄ ቆሻሻውን ውሃ ወደ ውጭ የሚያወጣልኝ ነው። ይሄ ማጠቢያ ነው ማለት ነው። አሁን ይሄን ውሃ ልደፋ ነው። ድራይ ዋተር እዩት። ይሄን ማንበብ ያለባችሁ ስፒን ታይመር ማለት የሚጨምቅ ነው። ዋሺንግ ድራይን ሴሌክተር ማለት ውሃውን ወደ ውጭ የሚደፋ ነው። ይሄ ደግሞ ዋሺንግ ታይመር ማለት ማጠቢያ ነው ማለት ነው። አሁን ነጭ ልብሱን ጨምቆልኛል። እንደገና በውሃ በንጹህ ውሃ አለቀልቃለሁ ማለት ነው። አሁን አለቅልቄ ጨርሻለሁ። ልጨምቅ ነው ማለት ነው። አንድ ባል እንትን ብትል ይያዝ ውስጥ ከተታለሁ። ከዛ እቺን ማድረግ እንዳትረሱ፣ ምክንያቱም ልብሱ ወደ ውጭ እንዳይወጣብን በደንብ ዘጋለሁ። እቺንም እንደዚሁ አሁን ደቂቃ ሰጠዋለሁ ማለት ነው። ይሄ መጨረሻ እየጨመርኩ ነው። አሁን ነጩን ጨርሼ ጥቁሩን እያጠብኩ ነው። አሁን ነጩን ልብስ አጥቤ አለቅልቄ ጨምቄ ጨርሻለሁ። ከማሽኑ ላወጣ ነው። ተከታተሉ። እቺን ለማውጣት ቀሳላችሁ። ያው በደንብ ጨምቆታለኝ። ነጭ ልብስ ቀጥዬ ጥቁሩን ልብስ አጥቤ ጨርሻለሁ። ላወጣ ነው ከማሽኑ። ተከታተሉ። ይሄን በመክፈት ቀስ አድርጌ እቺን በማውጣት አሁን የታጠበውን ልብስ ውጭ ላይ ላሰጣ ነው። እንደዚህ በማራገፍ በደንብ